እሺ ያገለገለ ስልክም ይሁን አዲስ ስልክ ስትገዙ ስልኩ የተመረተበትን ዓመተ ምህረት ማወቁ በጣም አስፈላጊ ነው። እሱን ነገር እንዴት ነው የምታውቁት የሚለውን ነው ዛሬ የምናየው ውድ ቤተሰቦች። እንግዲህ ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ እና ሰብስክራይብ በማድረግ እንድትጀምሩ እጠይቃችኋለሁ። የዚህ ቤት ፎሎወር እና ሰብስክራይበር ከሆናችሁ በየቀኑ የምናስተላልፋቸው ከኮምፒውተር ሳይንስ ጋር የሚገናኙ ጠቃሚ መረጃዎችን ታገኛላችሁ። ጥሩ የሆነ ግንዛቤ እንሰጣችኋለን። ፎሎ እና ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንግባ። እሺ እንግዲህ ወደ ቪዲዮ ከመግባቴ በፊት ማለቴ ወደ ዋናው ሀሳብ ከመግባቴ በፊት ይሄ አሁን እዚህ ጋር የምንሰራው ስራ የሚሰራው ለሳምሰንጎች ስልኮች ነው። ለሌሎቹ ስልኮች አይሰራም። ስለዚህ ለሌሎቹም ሌላ ጊዜ እሰራላችኋለሁ። ይሄ ግን አሁን የምትሞክሩት ሳምሰንግ ስልክ ተጠቃሚ የሆናችሁ በተለይ ደግሞ የቅርብ ጊዜ ቨርዥኖቹ ይሰራል። እሱን እንደዛ ግንዛቤ እንድትይዙ ብዬ ነው። እሺ ምንድነው የምናደርገው? ኮድ ነው የምንጽፈው። ኮከብ እንጽፋለን። ከዛ መሰላል፣ ከዛ 1 2 5 8 0፣ ከዛ ኮከብ፣ ከዛ 369፣ ከዛ መሰላል ኦኬ እንለዋለን ማለት ነው። ኦኬ እነዚህ ነገሮች እንግዲህ ሶስት ነገር ነው የሚያሳዩት። አንደኛ የስልኩን ቨርዥን ያሳያሉ። ሁለተኛ ደግሞ የሃርድዌር እና ሶፍትዌር ኢንፎርሜሽኖችን ያሳያሉ። ነገር ግን እኔ አሁን ዛሬ በዚህ ቪዲዮ ማተኩረው የእዚህኛው ላይ እዚህኛው ላይ እቺ ዓመተ ምህረት ነች። አያችሁት? ይሄ ስልክ የተመረተው አሁን በ17/02/2025 ኦልሞስት ከ3 ወር በፊት ነው የተመረተው። አዲስ ቨርዥን ነው ማለት ነው። ስለዚህ ይሄን ካወቅን ስልኩ የቅርብ ጊዜ ምርት ነው፣ ምን ያህል አገልግሏል፣ እንደገና ደግሞ ትክክለኛ የራሱ የካምፓኒው ነው የሚለውን መረዳት እንችላለን ማለት ነው። እንግዲህ ይሄ ነገር መጠቅማችኋል ብዬ አስባለሁ ውድ ቤተሰቦች። ቤቱን ፎሎ እና ሰብስክራይብ ማድረግ እንዳትረሱ። እንደዚህ ያለ ጥሩ የቴክኖሎጂ መረጃ ሁሉ ጊዜ እናጋራችኋለን። በተጨማሪም ደግሞ ይሄ ቤት የሚሰጣችሁ አገልግሎት አለ። ምንድነው? ይሄ የቲክቶክ ፎሎወር ማሳደግ የምትፈልጉ ሰዎች ካላችሁ እኛ ላይቭ ላይ ስንሆን እሱን እንሰራለን። እንዴት ነው የምንሰራው? ይሄንን ሰዎች ይሰባሰባሉ። አንደኛውን ሰው ፎሎ ያደርገዋል። በዛ መሰረት በየቀኑ 30 ሰው 50 ሰው እስከ 100 ሰው ድረስ ልታገኙ ትችላላችሁ። ስለዚህ እኛ ላይቭ ላይ ሁልጊዜ እንሆናለን፣ ማለቴ በየቀኑ ማለት ነው። አትሊስት አንድ ጊዜ እንገባለን በቀን። ያንን ሰዓት አንደኛ ልናሳውቃችሁ እንችላለን። ነገር ግን እናንተም ሰርች አድርጋችሁ ልታገኙን ትችላላችሁ። እንዴት ነው ሰርች አድርጋችሁ የምታገኙ? እቺ ማይ ዲጂታል የምትለዋ የፕሮፋይል ፎቶአችን ላይ ላይቭ የምትል ቀይ አለች። እሷን ስታዩት የመደመር ምልክቷን ተጭናችሁ ፎሎ አድርጋችሁ ማለት ነው ቤቱን የሆነ ኮሜንት ነገር ኦኬም ሊሆን ይችላል። ኦኬ ብላችሁ ጽፋችሁ ኦኬ ያሉትን ሰዎች ደግሞ ፎሎ አድርጋችሁ ቪዲዮውን 15 ጊዜ ሼር አድርጋችሁ ብትመጡ እነዛ ፎሎ ያደረጋችሁ ሰዎች እናንተን ፎሎ ስለሚያደርጉ በቀን ብዙ ፎሎወር ታገኛላችሁ ማለት ነው። ለምን? ሁሉም ሰው ልክ እናንተ ያደረጋችሁትን ያደርጋል። ኦኬ ያሉትን ፎሎ ስለሚያደርግ እናንተን ፎሎ የሚያደርግ ሰው ብዙ ይሆናል ማለት ነው። እዛኛ ላይቭ ላይ ትመጡና ደግሞ ተጨማሪ 30ም 50ም እስከ 100ም ድረስ ፎሎወር ታገኛላችሁ። ይሄ የቲክቶክ አካውንታችሁን ለማሳደግ ለምትፈልጉ ነው። አገልግሎቱን የምንሰጠው በነፃ ነው። ገንዘብ አንጠይቃችሁም፣ ዝም ብላችሁ መምጣት ነው። እንግዲህ ዛሬ ይበቃናል። ሰላም ሁኑ።